ድርጅቶች ወደ ሀገር ውስጥ ተመልሰው በሀገራቸው ጉዳይ ላይ ተሳታፊ እንዲሆኑ በሀገራቸው ፖለቲካ ተሳታፊ እንዲሆኑ መንግስት በቅርቡ ባደረገው ግብዣ መሰረት ብዙዎቹ ወደ ሀገር ውስጥ እየገቡ ነው እና ባለፈው ሳምንትም የገቡ የፖለቲካ ድርጅቶች አሉ። በተለይ በዚህ 2 ሳምንታት ጊዜ ውስጥ በጣም ሰፋ ያለ ያቀባበል ዝግጅትና እንቅስቃሴ እንደነበረ ሁላችንም እናውቃለን። በዚሁ መሰረት ለምሳሌ ግንቦት 7 ባለፈው ሳምንት በሚገባበት ጊዜ ሰፋ ያለ ዝግጅት አድርጎ አባሎቹን በሙሉ አስተባብሮ ደጋፊዎቹን አስተባብሮ የመረጠውን ፓርቲውን አርማ በፈለገ ቦታ እየሰቀለ በመኪናም ላይ እየያዘ በግለሰብ ቤቶችም በንግድ ተቋማትም በማናቸውም ቦታ እየሰቀለ አቀባበል ተደርጎለት እንደነበረ እናውቃለን። አሁን ሰሞኑን ደግሞ የኦሮሞ ነጻነት ግንባር ይገባል ተብሎ ከፍተኛ ዝግጅት እየተደረገ ነው ያለው። ነገር ግን ሁኔታዎች አሁን ትንሽ ለወጥ ብለው ባለፈው ሳምንት በጣም በስነ ስርዓት እና በታላቅ ስነ ምግባር ይከናወን የነበረው ዝግጅት አሁን ትንሽ መልኩን እየቀየረ መጥቷል። ባለፈው ጊዜ ባንዲራዎች ሲሰቀሉ የፓርቲው አርማ ሲሰቀል የግለሰቦች ስምና ፎቶግራፋቸው የትም ቦታ ሲሰቀል ከተማ ውስጥ በማይክሮፎን እየተዞረ ምንም ቅስቀሳ ሲደረግ ሌላው ህዝብ የሚደግፈው ደግፎ የማይደግፈው ደግሞ ቢያንስ ባለመቃወም የዝግጅቱ ተባባሪ ሆኗል ማለት ይቻላል። ነገር ግን አሁን ኦነግ ይገባል በተባለ ሰዓት ችግሮች እየተፈጠሩ ነው የመጡት። ይሄም ደግሞ ችግሩን የሚፈጥሩ አካላት ትናንትና በራሳቸው ዝግጅት በራሳቸው አቀባበል ላይ ሌላው በታላቅ ስነ ስርዓትና በዲሲፕሊን ጉዳዩን ሲመለከት እንደነበረ ሲከታተል የነበረ መሆኑን በመዘንጋት ይሄ ባንዲራ የኦነግ ባንዲራ ወይንም አርማ እዚህ አይሰቀልም፣ እኛ ከሰቀልነው ባንዲራ ወይንም አርማ አጠገብ አይሰቀልም የሚል ተቃውሞ ያነሱ የዛ ዝግጅት አስተባባሪ የነበሩት አሁን ሌላ ዝግጅት እንዳይካሄድ እነሱ ሲያደርጉ እንደነበረው አቀባበል ለሌላው ድርጅት ግን አቀባበል እንዳይደረግ መሰናክል እየሆኑ መሆናቸው ነው ትንሽ የሚያሳዝነው። እና በዚሁ መሰረት በትናንትናው ዕለት ከፍተኛ የሆነ ችግር ተከስቷል። ራስ ደስታ አካባቢ ባንዲራ ተቃጥሏል። ለምሳሌ የኦነግን ባንዲራ አውርደው አቃጥለዋል፣ ሰዎችን ደብድበዋል። ወደ ከሰዓት በኋላ አካባቢ ጀምሮ ደግሞ በኦሮምኛ የሚያስተምሩ ትምህርት ቤቶች ተሰባብረዋል፣ ከፍተኛ ጉዳት ደርሶባቸዋል። የኦሮሞ ባህል ቤቶች መሸጫ ቤቶች ተዘርፈዋል። የኦሮሚያ ባንክ ተሰባብሯል። ሪፍት ቫሊ ኮሌጅ ወይንም ዩኒቨርሲቲም ተሰባብሯል። እነዚህ እንግዲህ አሁን ሁኔታዎች እንዴት ወዴት እያመሩ እንደሆኑ አቅጣጫቸው ምን እንደሆነና አላማው ምን እንደሆነ እየታየን የመጣው። ምክንያቱም አሁን ለምሳሌ የኦሮሚያ ባንክን ከኦነግ ጋራ የሚያገናኘው ምንም ጉዳይ የለም። ከባንዲራ ጋራ የሚያገናኘው ነገር የለም። ሪፍት ቫሊን ከዚያ ጋራ የሚያገናኘው የለም። ነገር ግን ሪፍት ቫሊ ምናልባት ባለሀብቱ ኦሮሞ ሊሆን ይችላል። የኦሮሚያ ባንክም ሼር ሆልደሮቹ በአብዛኛው ኦሮሞ ሊሆኑ ይችላሉ። አሁን የተጀመረው ሆን ተብሎ በኦሮሞ ህልውና ላይ እየተዘመተ ያለ ተቃውሞ እየተደረገ ያለ መሆኑን ነው የተረዳ ነው። ኦሮሞዎች የሚማሩበት ህፃናት የሚማሩበት ትምህርት ቤት የሚሰባበርበት ምንም ምክንያት አይታይም። አሁን ትምህርት ቤቶች ዝግ ናቸው። ከዛ ውስጥ ሆኖ አንዳች ትንኮሳ ያደረገ ሰው የለም እና በኦሮሞ ስም የሚጠራ ነገርና ኦሮሞ ያለበት ቦታ ሁሉ ጥቃት እንዲፈጸም የታዘዘ እስኪመስል ድረስ ጥቃቶች ተፈጽመዋል። በዛሬው ዕለትም ደግሞ ለነገው አቀባበል ወደ አዲስ አበባ ወደ ፍንፍኔ እየገቡ ያሉ ከሌሎቹ የኦሮሚያ ዞኖች እየገቡ ያሉ ሰዎች ወደ አዲስ አበባ እንዳይገቡ እየተደረገ ነው።
ትናንትና አጅቦ ባንዲራ ሲሰቀል ለሌላ ድርጅት ባንዲራ ሲሰቀል ሲያግዝ የነበረ ሲያስተባብር የነበረ ጸጥታ ሲያስጠብቅ የነበረ ሰራዊት እና ፖሊስ ዛሬ ደግሞ የሌላ ድርጅት አቀባበል እንዳይሰምር እንቅፋት እንዲያገኘው አንዳንድ ሁከቶች ችግሮች እንዲፈጠሩ እያገዘ መሆኑ በጣም የሚያሳዝን ነገር ነው። ወይንም ቢያንስ ይሄ ነገር በሚከሰትበት ጊዜ ለመከላከል አለመቻሉ ጸጥታን ለማስጠበቅ አለመሞከሩ በጣም የሚያሳዝን ነገር ነው። የሚያሳዝን ከመሆኑም አልፎ በድርጊቱ ተሳታፊ ሆኖ አሁን የጭስ ጋዝ እየተኮሰ በሰዎች ላይ ከፍተኛ ጉዳት እያደረሰ አሁን ከሰዓት በኋላ ስንሰማ ደግሞ ጭራሽ በጥይት ሁሉ ሰዎች እየተመቱ እየወደቁ መሆናቸውን ነው እየተረዳን ያለ ነው። ስለዚህ ሁኔታዎች ከቁጥጥር ውጪ እየሄዱ መሆናቸውን ነው በአሁኑ ሰዓት እያስተዋልን ያለ ነው። ለዚህ ደግሞ ሶሻል ሚዲያዎችም ኃይለኛ ከፍተኛ የሆነ አስተዋጽኦ እያበረከቱ ነው። ሀገር ወደ ትርምስ እንዲገባ ሀገር ችግር ውስጥ እንድትወድቅ የሀገር ሰላም እንዲናጋ እነሱ የሚፈልጉት ድርጅት ካልሆነ ሌላ ድርጅት አቀባበል እንዳይደረግለት ከፍተኛ አስተዋጽኦ እያደረጉ መሆናቸው ነው። ለምሳሌ የሐሰት ወሬዎችን በመንዛት ዱላና ገጀራ ይዞ ወደ አዲስ አበባ እየገባ ነው የኦሮሚያ ቄሮ፣ ስለዚህ ተጠንቀቁ የሚል ለምሳሌ በትናንትናው የሶሻል ሚዲያ ላይ ሰምቻለሁ አይቻለሁ። እና ይሄ አሁን ባልተደረገበት ሁኔታዎችን ለማባባስና ችግሮችን ለመፍጠር ሆን ብለው አቅደው እየሰሩ ያሉ ግለሰቦች ወይም ድርጅቶች መኖራቸውን ነው። ስለዚህ ይሄ አሁን የባንዲራ ጉዳይ አይደለም ይመስለኝ። ምክንያቱም መንግስት ማንኛውም ድርጅት ወደ ሀገር በሚገባበት ጊዜ በሰላማዊ መንገድ እስከሆነ ድረስ የፈለገውን ባንዲራ የፈለገውን አርማ እንዲያውለበልብ ዝም ብሎ ትቶታል። ምክንያቱም ታፍኖ የነበረው አሁን በዚህ ይተንፍስ ብሎ ትቷል። ይሄ ትክክለኛ አቀራረብም ነው ብዬ ነው የማስበው። አሁን እዚህ ላይ ደርሶ ትናንት በራሳቸው ጊዜ ያንን ፕሪቪሌጅ ያንን መብት ሲጠቀሙ የነበሩ ሰዎች ወይም ድርጅቶች ዛሬ የሌላው በሚሆንበት ጊዜ የችግሩ ተካፋይና ዋና አቀንቃኝ ሆነው መገኘታቸው በጣም የሚያሳዝን ነገር ነው። በአንድ በኩል ስለ ዘመናዊ ፖለቲካ ስለ ሰለጠነ የፖለቲካ ባህል እያወሩ በሌላ በኩል ግን ወሮ በላ ያሰማሩና መንገድ እየዘጉ የሌሎችን ድርጅቶች አርማና ባንዲራ እያስወረዱና እያቃጠሉ እንዲህ አይነት ድርጊት ውስጥ እየታጠፉ መሆናቸው እየታወቀ እየታየ ነው ያለው። ስለዚህ ይሄ ነገር መስተካከል ያለበት ራሳቸው ደጋፊዎቻቸው ማቀብ እንዳለባቸው ነው የሚታየው። ሌላውንም በትንኮሳ አገርንም ወደ ትርምስ ውስጥ መክተት ይሄ እነሱ የሚሰብኩት ዘመናዊ ፖለቲካ አለመሆኑን በትክክል ህዝብ የነቃባቸው መሆኑን እንዲያውቁት ማስገንዘብ እፈልጋለሁ። ስለዚህ አሁን ዛሬ እየተከሰተ ያለው ነገር እጅግ አሳዛኝና ለሀገራችንም ጠቃሚ ያልሆነ ለከተማችንም ጠቃሚ ያልሆነ አሁኑኑ ሊቆም የሚገባው እጃቸው ያለበት ሰዎች በሙሉ ካሁኑ እጃቸውን መሰብሰብ እንዳለባቸው ይሄንን ቢያውቁ መልካም ነው ብዬ አስባለሁ። ከመንግስት አካል የሚጠበቀው ህግና ስርዓትን የማስከበር ስራ ነው። ሌሎቹ ድርጅቶች ወደ ሀገር ውስጥ በሚገቡበት ጊዜ ህግና ስርዓትን እንዳስከበረ ሁሉ እዚህ ላይ ምንም አዲስ ነገር የለውም። ህግና ስርዓት ከህግ ውጪ የሚሆን ግለሰብ የሚሆን አካል እንዳይኖር ይሄንን መከታተልና ህጋዊ የሆኑ እርምጃዎችን እየወሰደ መሄድ አለበት። የሌላውን ድርጅት ባንዲራ ወስዶ የሚያቃጥል አካል ዝም ብሎ መታለፍ አይገባው እና ወደ ከተማ ሊገባ ወይንም ደግሞ ወደ አዲስ አበባ ሊገባ የሚፈልግ ሰው ሁሉ እንኳን አዲስ አበባና በአገሪቱ በመላው አገሪቱ ተዘዋውሮ የመኖር የትም የመሄድ መብት ያለው ህዝብ በወሮበሎች መንገድ ላይ ቆሞ አትገባም፣ ኦሮምኛ የምትናገር ከሆነ ወደ ከተማ አትገባም በሚባልበት ጊዜ ጸጥታ አስከባሪዎች ይሄንን ዝም ብለው ማየት አይገባቸው። ስለዚህ መንግስት ኃላፊነት ነው። ይሄንን ኃላፊነቱን በትክክል መወጣት አለበት ብለን ነው እኛ የምናምነው እና ሌሎችም ደግሞ በተለይ የኦሮሚያ ቄሮዎች የዚህን አቀባበል
ማስተጓጎል የሚፈልጉ ሰዎች ምን ዓላማ እንዳላቸው ማወቅ ይገባቸዋል ብዬ አስባለሁ። አንደኛ ቀደም ብሎ አገሪቱ ወይንም ከተማይቱ ወደ ትርምስ ውስጥ ገብታ አሁን የተፈለገው አቀባበል እንዳይሰምር ሊሆን ይችላል። ሌላኛው ደግሞ በመተንኮስ ከቁጥጥር ውጪ እንዲሆኑና ስሜታቸውን በመኮርኮርና ወደ አልተፈለገ እርምጃ እንዲሄዱ የመገፋፋት ዓላማ እንዳለ ይሄንን ማወቅ አለባቸው። ስለዚህ ከዚህ በፊት ያደርጉ እንደነበረው ሁሉ በሚሊዮኖች ወጥተው በሰላም እርስ በራሳቸው አስተባብረው በዓላቸውን አክብረው ይመለሱ እንደነበረው ሁሉ ዛሬም ያንኑ ስነ ምግባርና ያንኑ የተለመደ ጨዋነት ይዘው ማንም ትንኮሳ ቢያደርግባቸው ይሄንን ሁሉ እንዲቋቋሙት ለነሱ ይሄንን መልእክት ማስተላለፍ እፈልጋለሁ። አንደኛ ነገር አቀባበሉ እንዳይሳካ ነው የሚፈልገው። ሁለተኛ ነገር ደግሞ ሁከት ፈጥረው የዚህ የሁከቱ መንስኤ ሌላ አካል እንደሆነ አድርገው እንዲወሰድ ስለሚፈልጉ ለዚህ ሁሉ እድል እንዳይሰጡ የተለመደውን ጨዋነት ይከተሉ፣ ሰላማዊ መንገድን ይከተሉ። ትናንት ሲፋለሙ በሰላማዊ መንገድ ሲፋለሙ እንደነበረው ሁሉ ዛሬም የተለመደውን ጨዋነታቸውን እንዲያሳዩና ለትንኮሳ እንዳይበገሩ አደራ ለማለት እፈልጋለሁ። በሌላ በኩል ደግሞ የሚያደርጉትን እያንዳንዳቸው የሚፈጽምባቸውን ነገር በማስረጃ እንዲያስደግፉት ለማስታወስ እፈልጋለሁ። ባንዲራ የሚያወርድ ሰው ወይንም ደግሞ ሌላ ችግር የሚፈጥር የሚማታ የሚደባደብ የሚተኩስ ትንኮሳ የሚያደርግ ሰው ካለ በተለያየ መንገድ ይሄንን በማስረጃ እንዲቀርጹትና በማስረጃ እንዲተውት ይሄ ወጣት ዝግጅት እንዲያደርግ እፈልጋለሁ። ማናቸውም በነሱ ላይ ጥቃት የሚፈጽም ሰው በፎቶግራፍና በመሳሰለ ዘዴ ማስረጃ እንዲተውና ነገ በሕግ ፊት ተጠያቂ የሚሆንበትን መንገድ ካሁኑ በደንብ አድርገው እንዲያስቡበት እፈልጋለሁ። የመከላከያ ሰራዊትም ይሁን የአዲስ አበባ ፖሊስም ይሁን ማናቸውንም ጥቃት በሚፈጽምበት ጊዜ እነዚህን ሁሉ በማስረጃ እንዲያስደግፉ ለወጣቶቻችን ማስገንዘብ እፈልጋለሁ። መላው የኢትዮጵያ ሕዝብም በዚህ ጉዳይ አሁን ያለንበት ሁኔታ አስቸጋሪ መሆኑን እንዲገነዘብና ችግሩን እየፈጠሩ ያሉት ደግሞ እነማን እንደሆኑ እንዲገነዘብ ለማስታወስ እፈልጋለሁ። ትናንትና በእነሱ ጊዜ ዝም ብሎ ያ ሁሉ ስነ ስርዓት በሚካሄድበት ጊዜ በሰላማዊ መንገድ የተቀበለን ህዝብ የተቀበለን ቄሮ በተለይ ዛሬ ደግሞ የራሱ የፖለቲካ ድርጅት መሪዎች በሚመጡበት ጊዜ በሰላማዊ መንገድ ወጥቶ እንዳይቀበል የሚያግዱ ወሮ በሎች መፈጠራቸውንና ችግርም ከተከሰተ ተጠያቂዎች ማን ሊሆኑ እንደሚችሉ የኢትዮጵያ ህዝብ እንዲያውቀው ፈልጋለሁ። ስለዚህ አሁን የቀረውን ጊዜ ነገ ነው አቀባበሉ የሚደረገው። ሁሉም ሰው ትናንትም የገቡት መሪዎቻችን የኛው መሪዎች ናቸው፣ የዚሁ ሀገር ዜጎች ናቸው፣ የኛው ሀገር ፖለቲከኞች ናቸው፣ ለኛው ሀገር የሚያስቡ ናቸው ብለን ነው የምንወስደው። ነገም የሚገቡት ከዛ በኋላም ሊገቡ የሚችሉ ሁሉ የኛው ዜጎች ናቸው፣ ኢትዮጵያውያን ናቸው። በተለመደው ጨዋነት ልንቀበላቸው ይገባል። ትናንት ለሌሎቹ ያደረግነውን አቀባበል ዛሬም ልናደርግላቸው ይገባል። የኛው ናቸው፣ ሁሉም የኛው ናቸው በሚለው መልእክት መደምደም እፈልጋለሁ። አመሰግናለሁ።